እንጓሮን ጨፍጨፍ አድርገው እስቲ ምን ይሄ መጣችሁ እስቲ ቁጭ በሉ እስቲ እሺ አይ ችግር የለውም እሷ ትቀር ምን ነው ምን ሆናችሁ መጣችሁ አልቆባለህ እንዴ ድጋሚ ኧረ አይደለም እሷ ነው ወሯት የኔ እህት ምንድነው ይሄው በቃ ምንም ሊያስቀምጠኝ አልቻለም ጧጧት ይጠባል ማታ ይጠባል ምንም በቃ ልችለው አልቻልኩም ምን ነው የሚጠባው ጡቴን አንተ ዘንድሮም ትጠባለህ በዚህ እድሜ እኮ ከሷ ጋር እኮ ልጅ የምትወልዱበት ጊዜ እኮ ነው አይ በሰው ይፈርዳሉ ስላላዩት እኮ ነው ስላላዩት ይለኛል ምን ለየው አንድ አይነት ነው ሁሉ ኦሆ ማሽ ወልቆዩት እንጂ እስቲ አውልቁ ሌው እስቲ ምንድነው ኧረ እኔ ፊቱን ካላዞር አላሳይም ጸባዩን ማቀው ነኝ አትዞርላት እስቲ ይሄው እማዬ ወንድሜ እኔ በድንገት ታውቅሽ ያውን በአጋጣሚ ምንን ብትነኪ ነው የሆንኩት ታማሚ አግኝቼ ስለይ እንተዋወቅ ጁሊየት እባላለሁ እኔ ደግሞ ሮሚዮ ስትታይ ጀግና ትመስያለሽ ከነኩኝ አለቀ ምረመስ ማለት ስስቂያይሽ እኮ ነው የሳኩት እኔ ሳኩበት ምክንያት አለ አንተ ግን ምንድነው ምክንያት እኮ ስስቂያይሽ ነው የሳኩት መጀመሪያ ሳይ ቀልብ ያልወደደም ነበር ምን ይመስላል ህፃን ሴት ለፊት ከማለት በፊት መጀመሪያ ቂጥህን ጥረግ ጀለገግ እንኳን ደህና መጣችሁ ምን ታዘዝ የሚበላ ነገር ምን አለ ሁሉም አለ በቃ ስጋ ፍርፍርና እንቁላል አድርገው ስጋ ፍርፍር እንቁላል እንቁላል ምን ነው አለርጂክ መሆኔን ታውቂያለህ እንዴ በቃ እንቁላሉን ሰረዘውና በሱ ምትክ ጥብስ ነገር በቃ ጥብስ አድርገው እሱ ይሰራል በቃ አይኖርም ሰረዘ ጥብስ አድርገው ቶሎ ይደርስ እንዴ ጥብስ እኮ ዩሪክ አሲድ አለብኝ እሱ ረስተህ ነው ምንድነው ደህና ነገር ያምሻለሁ በቃ ስጋ ያለው ነገር እንዳለ ሰርዘውና ፓስታ አድርገው በቃ ይቀር እሱኛው ያስከውን እዚህ ይቀርና ፓስታ አድርገው ፓስታ በፍጹም ፓስታ ምንድነው የፈለገችው እቺ እንዴ የሆነ ነገር ተስላታ ታዲያ ምን ባታቆም ባለ የሚበላውን አገኘን ምን የሚጠጣ ምን ይሆናል በቃ የሆነ ቀዝቃዛ ነገር አድርገው ለአንተ ቀዝቃዛ ለኔ ትኩስ ነገር በቃ ለሷ ትኩስ ነገር ምን ይሆናል ሻይ በቃ ለኔ ተመቸን ቀዝቃዛ ነገር አምጣልኝ ግን አሁን ቮካል ነገር አለችብኝና ቀዝቃዛ አይመከርም ነገር ለጉሮሮ በቃ ትኩስ ነገር አድርገው ትኩስ ነገር ይላል እንደሷ ማለት በቃ ተመሳሳይ በቃ አጃ ትኩስ ነገር አይመከርም ማለት ጉሮሮ ኒትራል ነገር ቢሆን አሪፍ ነው ውሃ አድርግልኛ በቃ ውሃ ስንት ነው ሁለት ሊትር ለሁለታችን ግን ሁለት ሊትር ምን ሻወር ለንወስድ ምን አደርገዋለሁ ሩብ አድርገው ዝም ብለህ አይጠቅምንማ ሩብ አይበቃል በቃ ሩብ አያንስብህማ ዋላገላ ሩብ የእግዚአብሔር ውሃሽ የእግዚአብሔር በእግዚአብሔር ውጡልኝ ይሄው እንደለመደበት ቆመ እኮ መኪናው በእናትህ የምታውቀው መካኒክ ካለ ላክልኝ እስቲ መጥቻለሁ ምን ሆነ ነው የቆመብህ አንተ ባለፈው ቤቴን ይሰራልኝ አናጽ አይደለ እንዴ አዎ ምን ነው እንዴ እኔ እኮ መካኒክ ነው የጠራሁት እና እኔ እኮ የሁለት ሙያ ባለቤት ነኝ መኪና ለብቼ ፈትቼ ምናምን እገጣጠማለሁ እርግጠኛ ነህ ከፈለክ የዱለጲስ ሰዎችን መጠየቅ ትችላለህ የምን ሄራ መጠየቅ ትችላለህ እኔ የምልህ እየሄደ ነው የቆመብህ ወይስ ከቆመ አይነሳም ምን ይንተባተባል አሰርቸውም ያው ነው ይንተባተባል አሁን በቃ ምን ታደርጋለህ መሰለህ መዶሻና መስፈር ተቀብለኛል ምን ሊያደርግልህ ይቅርታ መፍቻ ቀብለኝ አገኘው አዎ ችግሩ ምን መሰለህ መኪናው ይዋልላል እንደዚህ የሚዋልል ነገር አለውና ቀጠና ያለ እንጨት እናመጣና ከጥግ እስከ ጥግ በ12 ቁጥር ሚስማር ቀስት በቃ መቀበጣችን ይሻላል ያው ሰላም ነገር ምንድነው በእናትህ ታራገሙት ነው ሰፈር ጋር ነው እንጂ በእናትህ ምን ምሽሩት ዝም ብሎ ነው ኧረ በስመ አብ አንዴ ቢዝነስ አይዲያ መጣልኝ ለምን ዘናረክ እኔ ከቤት ባል ይዤ እመጣለሁ አንተ ገንዘብ ያሽቶናል እኔ ባሉን ይዛለሁ ከዛ ያሽናል ይሄን ገንዘብ ማሸናት አዎ በዚህ ውሃ እየሸጥን በዚህ ማሸናት ይወጥሯል ይሸናል ሰው ያራዳል ይመስ ቶሎ በል እንጂ በእናትህ አንተ አባቱ በእናትህ 50 ብር ከፍለህ ሙሉ ባል ይልሻል ነው እንዴ በቃ በእናትህ ኧረ ሂድ በእናትህ ዛሬ ተሸክሯል ኧረ እንደ ሞላ በቃ አይ ወራሽ ቶሎ ና ደግሞ ረሳ ለሽንት ተሰዋው አባ አይጠሩ ከሰማኝ መንገድ ላይ አይደለም ማሳይ መሰለኝ ያለፈው ሳምንት እናንተ ቤት ሽንት ቤት ለመምጣት መጥተን ነበረ እንጃ ሰው ረሳለሁ እንጃ አላወኩም አዎ ብቻ እናንተ ጋር ከመጣን በኋላ መኪናችን ተበላሸ ምን ታዲያ አልሰማኝም የእናንተን ከመጠጥን ከጨረስን በኋላ ነው መኪናችን የተበላሸው ኮመን ላርገ ለዚህ ነው ጠርተን ተላልከ ምን ታዲያ ነው ወንድሜ የዛ ቀን አንድም ለስለስ ያለ ነገር አልመጠጠንም እንዳለ ኮረት ቅርጹ ነበረው ሲገባውላ ቅርጹ ይታይ ነበር እንዳለ ምን ላርግ ታዲያ ሰው መርጦ አይጸዳዳም እኮ ምን እንደምትለኝ ወንድሜ እየሰማኸኝ ነው ፓይፕ ተበላሽቶብናል ውስጥ የተቀረቀረ ነገር አለ ሶ ወይ አሰራልን ለነገሩ ያንተን እንትን ማን ይነካልና እና ጎርግረ ወይ አውጣለን ጎርጉረ ይላል እንዴ ኧረ ገንዘብ ይሰጣል ምንድነው ስንት ብር ነው የምፈልገው ምንድነው
በቃ ያዝ በዚህ ምን አሰራው ጭራሽ ጉርጉር ይላል በቃ አሰራ በሱ ምን አይነቱ ነው ለቤተሰቦችም ነገራችሁ እሺ ቆስጣ ምናምን ነገር ተመገቡ እንዳለ የለም እኮ እንደዚህ የደረቀ የለም እንደናንተ ፓርኪንግ የለም እዚህ አካባቢ ማን ቦታ ስጠኝ እስቲ ቦታ ወይ በጣም ነው ማደንቅሽ የምር ቲክቶክ ላይ እንዳንተ የምወደው ማደንቀው የለም ሁሉም ቪዲዮዎች ይመቹኛል በቃ ቦታ ሲጂኛ ቲክቶክ አትጀምሪኝ ቲክቶክ አትጀምሪኝ ቲክቶክ ምን ታለንት ምናምን አለክ ያስፈልጋል ታለንት ቢኖር አሪፍ ነው ያው ሰው ዝም ብሎም ይጀምራል ቢኖር ጀምሪኝ አንቺ እንደምን ሆነሽ ነው ወንድም ጠላ አስጀምሪኝ አይ በቃ እኔ ትገባለህ አንድ ቪዲዮ ያስገባለሁ ነው ሳይሆን መጀመር ነው ፈልገው እኔ ምን ቲክቶክ መጀመር ነው ፈልገው በቃ በኔ ትጀምራለህ ትገባ አስጀምረኛ በእናትህ እኮ አስተምራለሁ በኔ ቪዲዮ ላይ ተገባ በእናትህ እኔ ቤተሰቦችን መርዳት ፈልጋለሁ እናቴ ብቻዋን ነው እንድለፍታ ያሳደገችኝና እሷን መርዳት ፈልጋለሁ አስጀምረኝ በእናትህ መቀኛቱና በእናትህ ወንድም እኔ እወድሃለሁ አደንቅሃለሁ በእናትህ አስጀምረኝ ገባኝ በቃ ገባኝ አንተ ላይ ልግባለህ በአንተ አካውንት ልግባለህ ቪዲዮ ላይ እንደዛ አይደለም ያልኩህ እኔ መንገዱን አሳየኝልህ ከዛ አስጀምረኝ በቃ አንተ የምን መንገድ ወደዚህ ያለው ቅያሱ ነው የትኛው መንገድ ነው ማሳየው አረ ቲክቶክ አስጀምረኝ አንተ ተው በእናትህ አንተ እንደዚህ ይለመናል በእናትህ እኮ አካውንት መክፈታችንም ልክፈትልህ ምን ይጠፋኛል በእናትህ እሺ ወራዊ ጥቅል ነው ምናለ ምን ነው አልገባኝም ግልጽ አልባ አረ የስራ ለሰው ያንስም በእናትህ እኔ እንድታስጀምረኝ ነው የምፈልገው በቃ አስጀምረኝ በእናትህ ምን ላስጀምር ግልጽ አድርገው እሺ ምን እኔ ሰዓት ረፍዶብኛል አስረዳኛ ቲክቶክ አስጀምረኝ እንዴ ስንት የተጋገምኩት እኮ አስጀምረኝ አልኩኝ እኮ ወይ በኔ አካውንት ትገባለህ ወይስ አንተ አካውንት ላይ ልግባለህ ወይስ ወራዊ ጥቅል ልሙላለ ነው ወይስ አካውንት ልስጥ ምንድን ነው የፈለከው ለምን እንዳልገባው የምትሆነው በእናትህ እሺ አስረዳኝ ምንድን ነው የፈለከው መጀመር ነው የምፈልገው እየገባህ ነው ግን መጀመር በቃ ቲክቶክ መጀመር ስለዚህ እንድታስጀምረኝ ነው የምፈልገው አንተን ነው በቃ ስለምወደው እኮ ነው እንዴ ምን አባና ማስጀምረ አባዬ እንዴት የሚገርም የቢዝነስ አይዲያ እንደመጣልኝ ማለት ነው የሚገርም የመጨረሻ እህቴንም ወንድሜንም አንተን ሙሉ ቤተሰቡን የሚያሳትፍ ነው በዛ ላይ ደግሞ ገንዘብ በቃ እስከታረስ ነው ቤተሰቡ ይሄን ነበር እኮ ስነግርህ ነበር እኮ ስነግርህ ነበር እኮ ይሄን እኮ ነው ወይ ጎሽ ልጅ በእናትህ እናደርጋለን መሰለህ ካርታውን እናስይዝና ባነት ነው ከባንክ ብድር እንበደራለን ገንዘብ ማለት ነው ካርታውን አስይዘን ከባንክ ለስታርት አይደለም ሙሉን ገንዘብ እኮ አይደለም የምንጠቀመው ግማሹን ስራው ላይ እናውላና ግማሹን ደግሞ መጠባበቂያ ግማሹ ይውላል ሌላው መጠባበቂያ ምናምን ልጃችን የዲኤንኤ ውጤት መጥቷል ዛሬ የኔ ፍቅር ግን አታምነኝም ማስመርመሩ ለምን አስፈለገ ያለማመን ጉዳይ እኮ አይደለም አባትነት እምነት አይደል የሚባለው የልጄን የኔ መሆን ማወቅ ስለምፈልግ ብቻ ነው ካፕሎች ጥንዶች እንዴት ናችሁ ደህና ናችሁ አሉልሽ አንተ ብሎ ጂማ ተጀምራትም እንዴ አራት ጀመረ ምንድነው እኮ የዲኤንኤ ውጤት መጣና እሱ ለምን ልጄን አስመርመረው አሪፍ ሰዓት ላይ መጥቶ ታዲያ አብረን እናውቀዋለን እሺ የልጅ አባት ፍላጎት ነው የልጅ አባት ፍላጎት ከዚህ ሻንቅላ ጋር አንቺ ከኔ ምን አንሶች ነው ከኔ ተረጋጋ እንዳጣችሁባት እንደዛ አይደለም አንቺ ዋጪ ብዬሽ ነበር ልኝ እሺ ማሚ ሰላም ነው አይደል እቃ ፈልጌ ነበር እቃ እስቲ ኩኛ እዚህ ያስጠምር ነው ንብርር ነው የፈለግሽው ነው እቃ ነው የፈለኩት እኔ እቃ የለም ያዳጅ ፍሮም ሸገር ምናምን ነገር እንደዛ ነገር የፈለግሽው አልገባህም ጀስት እቃ ፈልጌ ነው ነኝ መታከውነን ነገረኝ እንዴ ሚሚ ነው ባባዬ ነው የፈለግሽው ቋንቋችሁ ይለያል እዚህ ሰፈር ኖ ኖርማል እቃ ፈልጌ አዲስ ነሽ መሰለኝ ሆነ ቅያስ ነገር ጋር ገባን በለና እዛ ጋር አቀብለ እንቀባበላ ምንድነው ማጅራት ኤርትራይ ነው እንዴ ሰውዬ ካላወቀ አላቀም በል በቃ ከሌለ የለኝም እቃውን ነው የፈለኩት አዲስ ነሽ መሰለኝ ቆይ እዚሁ አጠቃቀሙንም ጭምር ላሳይሻለ በዛ ማኑዋሉ ያስፈልግሻል ይኸውልሽ ምን መሰለሽ ቀጥል ጭራሽ ሰፈር ውስጥ ማዘው አውር ጀመራችሁ የቤት ዕቃ አይደል እንዴ አልኩ የቤት ዕቃ እና ለቤት ዕቃ ተከይ ያስጠላ ወይኔ የቤት ስራ ሳስሩ መጣችሁ ይኸውላችሁ ስንገረፍ እንዳያመን ማለት ነው ሁላችሁም አፈራስ ነው አቧራ እጃችሁ ይሄ ያሟል እንዴ ከየት ነው የመጣለት የሐሳብ ፊላ ጫማህ ላይ ምንድን ነው ያለው ጅል በጥንት ቀልድ ዘንድሮም ትጃጃላለህ በዚህ ጋር ነው ሰው ለምን አሰሚን በዚህ ጋር ነው ኧረ ክርክር እንደውም እኔ እኮ ለምንድን ነው እኔ ብቻ ሰለባ የምሆነው ምን ዕዳ ገባው ኧረ በእናትህ ብሬን ስጠኝ ከየት እሰጥሃለሁ እኔ ቢኖረኝም ቢልሃል ምንድነው ቢኖረኝ የምትለኝ ሁሌ ነው ቢኖረኝ የምትለኝ እኔ ከፍቅረኛ ጋር ስገናኝ ኪሴ በባዶ ነው እየተገናኛለሁ ኧረ በእናትህ አስበልኝ እኔ ፈልጌው አይደለም እኮ እሱን ገንዘቡ ያንተ ነው አይደለ ግን የለማ ሰጣኸኝ በቃ አሁን የለኝም ሁሌ ከዚህ በኋላ ስለ ብር በጠይቅህ መጥቼ በጠይቀው ውሻ በለኝ እሺ ለምኑ ይላል እንዳላበዛው ወይ ፍቅር የኔ ፍቅር በጣም ናፍቀኸኛል ጊዜ የለኝም ቶሎ ሩም ይዘህ ጠብቀኝ እሺ መጥቼ በጠይቀው ውሻ በለኝ የኔ ፍቅር ቡቡ የኔ ፍቅር የምን ነው ግራ ገባሽ አይደል የኔ ፍቅር እንትን ፔሬድ ላይ ነኝ ማሪ ደህና ነህ ግን ዛሬ ግራ ገባኸኝ እኮ የኔ ፍቅር ምን ሆነ አለው ተሳስቼ እኮ ነው ማለቴ ሲስተር ፔሬድ ላይ ነች
ፍላጎት ምንድን ነው? በእናትህ ታስበላኛለህ በእናትህ። አራንቁራጥኪኝ ምንድን ነው? ቆይ ሱቅ ዱቤ ነበረብኝና እንዳያዩኝ ብዬሽ እኮ ነው ባለ ሱቆች እኮ። ቴንኪው አባቴ።